عليكم قد ورحمة الله قامت وبركاته الصلاة قد قامت يا الصلاة يوتيوب ተከታታዮች እንዴት الله ናችሁ? أكبر ሁላችሁም الله አልሐምዱሊላህ ረቢል أكبر ዓለሚን لا إله إلا الله ወደ ውጭ ለመዝናናት አይደለም ለመሸቅል ነው። ሴትዮቱ ያው ሌላ ቦታ ይዘህ ሄደህ ስሰራ ቆይቼ አሁን ስራ ጨርሼ አሁን መቅሪብ አዛን እያለ ነው መጥቼ ነው ወደ ቤት እላችኋለሁ። እና በተረፈ በስደት ላይ ያላችሁ የመዳም ቅመሞች እንዴት ናችሁ? ደህና ናችሁ? አለሁላችሁ። አልሐምዱሊላህ ረቢል ዓለሚን ብቻ አልሐምዱሊላህ ሁሉን ነገር እያመሰገንን እየቻልን መኖር ነውና ሁሉም ነገር ይከብዳል፣ ግን ለበጎ ነው እያልን መኖር ነውና ዛሬ በጣም ተሰምቶኛል። ወላሂ ነው የምላችሁ፣ በጣም ማለት ነው በጣም ተሰምቶኛል። ጧት 2 ሰዓት የጀመርኩኝ እስካሁን ሰዓት ድረስ ስራ ነበርኩ፣ መቅሪብ አዛን እስከሚል ድረስ ማለት ነው። ጧት በኢትዮጵያ 2 ሰዓት ተኩል የጀመርኩኝ እስካሁን ድረስ ስራ ነኝ ማለችውና እና የመዳም ቅመሞች እና በተረፈ አብሽሩ። እና ዛሬ የሄድኩት የልጇ የባሏ ወንድም ሚስት ወልዳ ነውና እዛ ስሰራ ቆይቼ ነው አሁን የመጣሁት። ገና ቤት ስሄድ አሁን ብዙ ስራ ይጠብቀኛል። ግን በሰው ሀገር ላይ የምንኖረው ሰዎች እንዴት ነው ህይወታችን? ወላሂ እንዴት ነው ህይወታችን? ግርም ይለኛል። እኔ አሁን ማለት ነው በስደት ላይ አመት ሆነኝ፣ ወላሂ አመት ሆነኝ በስደት ላይ ማለት ነው። ግን እስካሁን ድረስ ምንም የያዝኩት ነገር ምንም የጨበጥኩት ነገር የለም። ወይ አልተመቸኝም፣ ወይ ኑሮ ያልተመቸኝም፣ ወይ ደግሞ ገንዘብ አልያዝኩም። ለምንድን ነው ግን ምክንያቱ? እኔ ምንም አልገባኝም። ወላሂ ነው የምላችሁ። በቃ ከምንም ነገር በስደት ላይ ያለን ሰዎች ከሁሉም ነገር ይወጣን ነው። አንደኛው ወይ ገንዘብ አልያዘ፣ ሁለተኛው ወይ ደስተኛ ህይወት አልኖር፣ ሶስተኛ ነገር ደግሞ ምን ልበላችሁ፣ ወይ ጉልበታችንን አልያዝን፣ ወይ ገንዘብ አልያዝን፣ ወይ ጤነኛ አልሆን፣ ወይ ደስተኛ አልሆን፣ ወይ ደግሞ የራሳችን የምንለው ቤተሰብ አልገነባን። ምን ላይ እንደምንኖር ከወደፊት ህይወታችን ወላሂ ነው የምላችሁ አርቄ ሳስበው ግርም ይለኛል። እህቶቼ ወንድሞቼ፣ በስደት ላይ ያላችሁ ሙሉ ማለት ነው። እና እኛ ስደት ላይ ያለን ህይወታችን ምንድነው ነው? አላማችንስ ምንድነው ነው? እኔ ግራ ያጋባኝ ነገር ማለት ነው። እኔ ዛሬ በጣም ተሰምቶኛል ወላሂ። ወይ ከቤተሰብ ጋር ሆኜ ደስተኛ ህይወት አልኖርኩም፣ ወይ ደግሞ እዚህ ብቸኛም ሆኜ ደግሞ እየሸቀልኩኝ፣ ወይ ገንዘቤን አልያዝኩም። በቃ ራቅ አድርጌ ሳስበው ሁሉም ነገር ይገርመኛል። እና በቃ እንግዲህ ከጎን ሆናችሁ አበረታቱኝ። እኔ በጣም ተሰምቶኛል ወላሂ። የሰው ልጅ ለካ ወዶ አይደለም ራሱን የሚያጠፋው። በስደት ላይ ለምን ራስ ያጠፋሉ? ለምን ይላሉ። ግን ለካ እኔ ለራሴ ጥያቄ ሆኖብኝ ነበር ማለት ነው። ለምን ራሳቸውን ያጠፋሉ? ለምን የሚለው ነገር እኔ ለራሴ ግራ ገብቶኝ ነበር ማለት ነው። ግን የሰው ልጅ ወዶ አይደለም ራሱን የሚያጠፋው። አትፍረዱ ማለት ነው። ወዶ አይደለም። ምክንያቱም አንደኛ ነገር ከሁሉም ጥግ ሆኖ ነው ማለት ነው። ኢትዮጵያ ያለ ሰው ቢያንስ ከእናትና ከአባቱ ጋር ከቤተሰቦቹ ጋር ቢያገኝ በልቶ ቢያጣ ተደስቶ አብሮ ይኖራል። እኛ ግን ወይ ከቤተሰቦቻችን ጋር አልሆን፣ በቃ ወይ ከቤተሰቦቻችን ጋር አልሆን፣ ወይ ከገንዘባችን አልሆን፣ ወይ ደግሞ ደስተኛ አልሆንም። ምክንያቱም ሁሉም ነገር ስታስቡት ከባድ፣ ሁሉም ነገር ማለት ነው። እኔ አሁን በእርግጥ እኔ ገና አመቴ ስደት ሀብዬ ከጀመርኩ ማለት ነው። ግን ደግሞ ወደፊቱን ነገር ደግሞ አርቄ ሳስበው ግራ ግብት ብሎኛል። ግራ ግብት በቃ ህይወት ለካ እንደዚህ ያስጠላል እንዴ? ምን ብዬ ልንገራችሁ? ወላሂ አዚም። እና አሁን ደግሞ እቤት ልሄድ ነው። ደግሞ አሁን እቤት ስራ አልሰራሁም። ቤት አላጸዳሁም፣ ምንም አልሰራሁም። አሁን ደግሞ ያንን ቤት እጄ ደግሞ አሁን ላጸዳ ነው። ምክንያቱም በቃ
የኗሪ አኗኗሪ ሆነን ነው የምንኖረው ማለት ነው። አንደኛ እዚህ ያሉትን ለነሱ ደስታ እኛ እንፈጋለን። ሁለተኛ ነገር ደግሞ ኢትዮጵያ ያለ ሰው ለራሱ አይ ልጄ፣ አይ እህቴ፣ አይ ሚስቴ ስንት ሆና ነው ያንን ገንዘብ የምታመጣው? ቢያንስ እሷ እኛ ለራሳችን ሰርተን እንኖር፣ ለእሷ ደስታ የሆነ ነገር እንያዝላት፣ ቢያንስ ተመችቷት አይደለም የሚል ቤተሰብ ደግሞ የለንም። ሁሉም ሰው የበሰለ ቀመስ ነው። ምክንያቱም እኛ ግራ ግብት ያለ ህይወት በቃ የሆነ ምን ቸገረኝ ህይወት በቃ ለሰው ደስታ ነው የምንኖረው ማለት ነው። እና ለማንኛውም በቃ አብሽሩ ወላሂ ዛሬ በጣም ተሰምቶኛል፣ በጣም ከፍቶኛል ከምነግራችሁ በላይ ማለት ነው። ወላሂ በጣም ነው የተሰማኝ፣ በጣም ከምነግራችሁ በላይ በጣም ተሰምቶኛል። በቃ በተረፈ አበረታቱ የመዳም ቅመሞች፣ በቃ በሰው ሀገር ላይ ያላችሁ ሁሉ ከክፉ ነገር ሁሉ አላህ ይጠብቃችሁ እና በተረፈ አብሽሩ እና እንግዲህ ኢንሻአላህ ለወደፊት ትልቅ ደረጃ እንደምንደርስ ተስፋ እያደረግን እንኖራለን። በቃ በተረፈ እወዳችኋለሁ። እሺ